ትንኝን የሚመግብ አምላክ እኛን ይረሳል ይመስላችኋል? ትንን የሚመግብ ጌታ የቁራ ጫጭቶችን እንኳን የማይረሳቸው መድኃኔዓለም የቁራ ጫጭቶችን እንኳን የማይረሳቸው እግዚአብሔር በእናታችን ማህፀን እያለን የመገበን እግዚአብሔር ምድርን በውሃ ላይ አንጠልጥሎ አጽንቶ ያስቀመጣት ሕያው እግዚአብሔር ለምግባችን የማያስብልን ይመስላችኋል? ሥጋውን የፈተተላችሁ ደሙን የሰጣችሁ እግዚአብሔር ምድራዊ እንጀራ እንዴት ይነሳችኋል? ስለዚህ ስለምን ትጨነቃላችሁ? እኛን ከመመገብ እኮ እኛን መፍጠር ይበልጣል። ስለምን ትጨነቃላችሁ? በመስከረም አብቦ ነገ በሰዓት የሚቃጠለውን ምድረ በዳ እንዲህ ባለ አበባ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት አያለብሳችሁ? ሥጋ የሚለብሰው ልብስ ከመስጠትማ ነፍስና ሥጋን መፍጠር አይበልጥምን? የምድረ በዳ አበቦችን ተመልከቷቸው። እይፈትኑ አይፈትኑም፣ አይደክሙም። ሰሎሞን እንኳን በዘመኑ ሁሉ ከነዚህ እንደ አበቦች እንደ አንዱ አልለበሰም። ስለዚህ እላችኋለሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። ይህንስ እምነት የሌላቸው አሕዛብም ያስቡታል። የእናንተ ብልጫችሁ ምንድን ነው?